ሌብነት ያልገባበት ቦታ የለም። ያልገባበት በተለይ የሃይማኖት ተቋማት ጋር ሲሆን፣ በተለይ የዳኞች ጋር ሲሆን፣ በተለይ ሐኪሞች ጋር ሲሆን አስጠሊነቱ እኔ እንዳየሁት እናንተም ይታያችሁ ቀፋፊነቱ ማለት የአዲስ አበባ ሀገረ ስብከት እልም ያለ ሌብነት ውስጥ ነው ያለው። ከምዕመናን ከሚሰበሰብ ብር ከኪራይ ከሚሰበሰብ ብር ላይ ይሰርቃሉ። እኔ አይደለሁም ያልኩት፣ ፓትርያርኩ ነው ያሉት። ይኸውላችሁ አንድ ጊዜ ጠይቄ የተረዳሁት የገጠር ቤተክርስቲያናት ክብ የሆኑና ትላልቅ እንቁላሎች የሚመሳሰሉ ነገሮች ቤተክርስቲያኑ ጉላት ላይ ይኖራሉ። የዛ ተምሳሌትነት እንግዲህ ሰጎን እንቁላል ጥላ እስኪፈለፈል ድረስ አይኗን ከእንቁላሉ ላይ አትነቅልም። እግዚአብሔርም ከቤተ ክርስቲያን ላይ አይኑን አይነቅልም ማለት ነው። ይሄን የሰማሁለት እንዴት ደስ እንዳለኝ የቤተ ክርስቲያን ሰዎች ምን ያህል የታደሉ ናቸው ብዬ እንዴት እንደቀናው። ቢኮዝ እግዚአብሔር አይኑን ከማይነቅልበት ቦታ ነው ያሉት ማለት ነው። እግዚአብሔር እያየን ታዲያ እንዴት እንሰርቃለን? የቤተ ክርስቲያንን ገንዘብን ምን ልናረግበት ነው? ገንዘብ የኃጢአት ሁሉ ስር ነው ብሎ ያስተማረን አንድ ሰው፣ አንድ ቄስ፣ አንድ የሆነ ነገር፣ አንድ የቤተ ክርስቲያን ሰው እንዴት ስሩን ይወስደዋል? እንዴት ስሩን ራው ላይ ይነቅላል፣ ይተክላል? ይኸውላችሁ እኔ ሃይማኖት ምናምን እንትን ለማለት አይደለም። አምርሬ የምጠየፈው ሌብነት ስለሆነ ነው። ስድቡን ተውት። መነጋገር ያለብን ነገር ተነጋግረን ቤተክርስቲያን፣ መስጊድ ምናምን ይሄ በቃ የእግዚአብሔርን ስራ የሚሰሩ ሰዎች ቦታዎች በጠቅላላ ከሌብነት መጽዳት ይኖርባቸዋል። ግድ ነው። የጃፓን የእግር ኳስ ክሩ ሀገራቸውን 16 ውስጥ ባለማስገባታቸው ምክንያት እንደ ከዘራ ታጥፈው ህዝባቸውን ይቅርታ ጠየቁ። ይሄኛዎቹስ ለጉድ የጎለጣቸው ስቴዲየም ሙሉ ውሃ በሞልወያ ለመውጣት የሚሞክሩ ተሳስተናል፣ አዋርደናችኋል፣ ይቅርታን ካፋቸው የሚያወጣ እዚህ ጋር የሚተናነቃቸው ከፊልም ላይ አንስተው ነይና የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሁኚ ሲሉ የመረጣትም ክፍለ ከተማ ተመራጯም እግር ኳስ ፌዴሬሽኑ የማያፍርበት ይቅርታ የማይጠይቅበት ሀገር። ምክንያቱም ስልጣን ድርሻ አይደለም የሚከፋፈል፣ እውቀት ይፈልጋል፣ ቴክኒክ ይፈልጋል፣ ማኔጅመንት ይፈልጋል። ከዚህ ቦታ ከቲያትር ቤት አንስተ ከፊልም ላይ አንስተ ምንም ስለ ስፖርቱ የማያውቅ ሰው ፌዴሬሽን ምክትል ፕሬዝዳንት አድርጋ ትሾማለህ። ህዝቡም አይናገርም፣ እነሱም ይቅርታ አይጠይቁም። በእንደዚህ አይነት ሁኔታ እንቀጥላለን። በዛ ላይ እቺ ሴት ሀገር በኮሮና ቫይረስ፣ በአንበጣ መንጋ፣ በጦርነት በተወጠረችበት ሰዓት ኑ 1 ሚሊዮን ብር አውጥቼ የምደግሰውን ልደት ይውልኝ የምትል ሴት እዚህ ጋር በገዛ ገንዘቧ ምን አገባ የሚል ሰው ሊኖር ይችላል። እውነት ነው፣ አያገባኝም። ነገር ግን ሀገሬ የጋራችን ነች። ስልጣን የሚታደል ድርሻ አይደለም። ስለዚህ ያን ቦታ አቃቢ ነው አይዋም ሆነች ምክትል ፕሬዝዳንቷ ልትለቅ ይገባል። በእውቀት መመራት ስላለበት ይቅርታ ጠይቀው። አሁን እንግዲህ ኮሪደር ያመጣው ትልቁ ነገር የስፖርት ማዘውተሪያ ስፍራዎችን እያስፋፋ ነው ያለው። ህፃናትን መርጦ ከየኮንዶሚኒየሙ ነገ ትደርሳላችሁ ትንሽ ሰፖርት ማድረግ እንኳን የለም። ቢኮዝ የመጡት ከቲያትር ቤት ነው። ቲያትር ነው የሚያሳዩ። ልሁማ ምን ይላል መሰላችሁ? ያፈለገ ሀብት ይኑርህ፣ ያፈለገ እውቀት ይኑርህ፣ ዲሲፕሊን ከሌለ no matter how educated you are, no matter how rich you are,
If you do not have the gift of discipline, then you are a danger to society. Today, I am asking you, young men and women, be disciplined that you may be a good global citizen. ሪል ስቴት ኢንተርቪው ጠራኝና ሄድኩ። ሁለት ጠና ያሉ ሰዎች ቁጭ ብለዋል። ሴትና ወንድ ናቸው። እና ኢንተርቪው ከመጀመራቸው በፊት የስራ ልምድህ የተቆራረጠ ነው አለ። ማለት አልኩት። የስራ ልምድህ ብዙ ቦታ ነው ያለ አራውንድ። የኔ ስራ ልምድ የሚገርም ነው ለነገሩ። 9-10 ቦታ ነው የስራ ልምድህ አለ። አዎይስ እንደዛ ነው አልኩት። ምንድነው ምክንያቱ? እንደዛ የሆነበት ምክንያት አለ። አይኔ ከደሞዝ ማነስ በላይ የተሻለ ደሞዝ በርግጥ ፈልጋለሁ፣ ግን ከሱ በላይ አንዳንድ ለስራ የማይመቹኝ ሰዎች ካሉ እና እነሱን አላሸንፋቸውም ብዬ ካሰብኩ ከነሱ ጋር የምሟገትበት ነገር አይኖርም፣ ለቅቄ ነው የምወጣው አልኩት። እኛ መስሪያ ቤትም እንደዛ የሚያስቸግሩ ሰዎች ካሉ ለቀት እወጣለሁ ያለኝ። አዎ አልኩት። እና በቃ እንደዛ ከሆነ አንፈልግህም ማለት እና በቃ ሌላ ኢንተርቪው አላደረገኝም ማለት ነው። ከየት ነው የመጣሁት መሰላችሁ? እኔ የመጣሁት በጊዜው ደውሎልኝ የመጣሁት ከደሎመና ማለት ጎባ አልፋችሁ የባሌን ተራሮች አልፋችሁ ማለት ነው። ስንት ኪሎ ሜትር አቆራርጬ ነው የመጣሁት። በእርግጥ እኔ ለዛ ብዬ ሳይሆን ለሌላ ነገር ነው የመጣሁት። ለዛ ፐርፐዝ ቢሆን ኖሮ ምን አይነት እኔ እሱ ቦታ ቢሆን ኖሮ ካልፈለኩት ኢንተርቪው ማድረገውን ሰው የማልፈልገው ከሆነ የምጠይቀውን ጥያቄ ጠይቀውና እጥለዋለሁ። በቃ ይሄ እኮ እኔ ከየት እንደመጣው ቢያቅ ኖሮ በጥፊ ነበረ ጀዝባ። የሴት ጺም የሆነብኝ መጽሐፍ አለ። መጽሐፍ መሆን ባይችል ጥሩ ማስታወሻ ሆኗል። ቡርቴ የመስሪያ ቤታችን የግዢ ሰራተኛ ነበረች። አንድ ቀሚስ ብቻ ነው ያላት፣ አንድ ሽንሽን። ከሰኞ እስከ ቅዳሜ ድረስ ያንኑ ሽንሽን ነው የምታደርገው። መስሪያ ቤቱ ለሷ ብቻ የሰፋላት ዩኒፎርም ነው የሚመስለው። የመስሪያ ቤቱ ሰራተኞች ስለሷ ክፉ ማውራት አይወዱም። የዋህ ደግ፣ ምንም የማታቅ ሴት ነው አድርገው የሚስሏት። ቡርቴ በባህሪዋ ነጭናጭ ሴት ነች። ምንም ግዢ ብትሏት እንጦሮንጦስ ገብታ ግዢውን አከናውና ትመጣለች። ቢሮ ስትመጣ ግን በዚህ ገብቼ በዚህ ወጥቼ በዚህ እንደዚህ አድርጌ እንዴ ነዳጅ ፉል አድርገን እኮ ነው መኪና የሰጠንሽ። ሹፌሩን ወደዚህ በይናዘሽው። ሹፌሩ እንዲህ ብሎኝ እንደዚህ ብሎኝ እንዴ ሹፌሩን ላናግረው ደግሞ ልታጣላን ነው እንዴ ምናምን። በቃ ራስሽ ንጂዋ መኪናውን መንዳት ብችልማ ቀሚሷን ሿ እያደረገች ትሄዳለች። አንድ ቀን የሚካኤል ጽዋ ጠራችንና ቤቷ ሄድኩ። ስራ ባህሪ ይሆናል አንዳንድ። አይኔን ወደ መኝታ ቤቷ ወርወር ሳረገው 3 ተመሳሳይ ሽቲዎች ቤቷ ላይ በተዘረጋ ገመድ እንትን ብሏል። ቡርቴ ይመችሽ፣ ገንዘብነሽ አጋዡ የኢትዮጵያ ኮንስትራክሽን ስራዎች የርብ ገንዘብ ያዥ ነበረች። እንዴት ገንዘብነሽ አጋዡ ልትባል ቻለች? የሺዋስ ምረቴ የብድር ባለሙያ ነው። ስሙ ከወጣለት በኋላ ነው ስራውን ካገኘ በኋላ ነው ስሙ ወጣለት ወይስ ስሙን ፍለጋ ነው ስራውን እንትን ያለው? አልገባኝ። ይሄ ከታች የምትመለከቱትን ፎቶ ያጋራን ፋስት መረጃ ነው። ሐሳቡ በጠቅላላው ምን ይላል? ከታች እንደምታዩት ደረሰኞች፣ የተለያዩ ደረሰኞች አሉ። እነዚህ ደረሰኞች የመድኃኒት ደረሰኞች ናቸውና የተለያዩ ሰዎች መድኃኒት ደረሰኝ ቆርጠው መድኃኒቱን አልወሰዱትም። እዛው ፋርማሲ ውስጥ ነው ያለው፣ ደረሰኙ አለ። ከዛ ውስጥ የተቸገሩ ሰዎች፣ የታመሙ ሰዎች ከዛ ከተከፈለባቸው መድኃኒቶች ውስጥ የነሱ የሚፈልጉት ካለ መውሰድ ይችላሉ የሚል ነው። በእንደዚህ አይነት ሁኔታ ደጋግ ሰዎች ገዝተው መድኃኒቱን ሳይወስዱ እዛው እንዲቀመጥ ያደረጉ ናቸው። የተለያዩ የስኳር በሽታ ያለባቸው፣ ግፊት ያለባቸው፣ የተለያዩ በቃ መድኃኒት ካልወሰዱ ህይወታቸው አደጋ ላይ ሊሆን የሚችልና የተለያዩ የህፃናት
መድኃኒቶች ናቸው። ኦልሬዲ ተከፍሎባቸዋል። እናንተ ታዘው ከሆስፒታል ወይም ከተለያዩ ሕክምና ተቋማት ታዞላችሁ ያንን መድኃኒት የመግዛት አቅም ከሌላችሁ ሄዳችሁ መድኃኒቱን መውሰድ ትችላላችሁ ነው የሚለው እንትኑ ሃልተን ፋርማሲ ይባላል። የበላይ አብ ሞተርስ እህት ኩባንያ ነው። መውሰድ ትችላላችሁ ተብሏል። ሳር ቤት አዲሱ ቄራ መንገድ ነው። ጄኤፍኬ ህንፃ ላይ ነው የሚገኘው። ስልኩን በተለይ እነዚህን የመረጃዎች ፋስት መረጃ አላጋራም። እኔ ነኝ ፈልጊያቸው ያሉበትን አድሬስ ያገኘሁት። ስልካቸው 0113 83 08 81 ደግሞ አለው 0113 83 08 81 እንዲሁም 0901 32 27 32 0901 32 27 32 ነው። ሳር ቤት የሚገኘው ነው። ሌላ ገርጂም አዲስ ብራንች ከፍተዋል። አድሬሱን አላገኘሁትም። እንደዚህ አይነት ነገሮችን መኖራቸውን ስላላወቅኩ ነው አድሬሱ መፈለግ እንትን ያላለኝ። ስለዚህ ቀደም ባልኩት መሰረት መድኃኒት ታዞላችሁ አቅማችሁ ያልቻለ ሰዎች ሄዳችሁ መድኃኒቱ መውሰድ ትችላላችሁ እና ደስ የሚል ሀሳብ ነው። እግዚአብሔር እንደዚህ ያሰበን ጭንቅላት ይባርክ።